የመጽሐፍ ቅዱሱ ኢየሱስና በቁርአን ውስጥ በተጠቀሰው ኢየሱስ መካከል ያሉ 7 ልዩነቶች። በሚሊዮኖች የሚቆጠሩ ሰዎች በኢየሱስ ቢያምኑ ሁሉም የሚያምኑት በአንድ አይነት ኢየሱስ ላይ አይደለም። በመጽሐፍ ቅዱስ ላይ የተገለጸው ኢየሱስ በቁርአን ላይ ከተገለጸው ኢየሱስ ጋር ግልጽ የሆነ ልዩነት አለው። መጽሐፍ ቅዱስም ሆነ ቁርአን ስለ እርሱ ያወራሉ፣ ዕውቅና ይሰጡታል እናም ያከብሩታል። በሁለቱም ላይ ከድንግል ማርያም ተወልዷል፣ ተአምራትን አድርጓል እናም ተመልሶ ይመጣል። ነገር ግን የክርስትናውን ኢየሱስን ከእስልምናው ኢየሱስ የሚለያዩት 7ቱ ቁልፎች ምንድን ናቸው? እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ እንጋብዞታለን። አንደኛ፣ የኢየሱስ ውልደት። በመጽሐፍ ቅዱስ በሚታወቀውና በአረብኛው አጠራር ኢሳ ተብሎ በሚጠራው ቁርአኑ ኢየሱስ መካከል ያለውን ልዩነት ለማወቅ በታሪክ ወደ ኋላ መጓዝ ያስፈልገናል። በዚህም ወደ ነቢያቶች ዘመን ስንጓዝ በመጽሐፍ ቅዱስ የኢየሱስ ታሪክ የሚጀምረው ከውልደቱ በፊት በነቢያቶች ትንቢታዊ መልእክቶች ውስጥ እንደሆነ እንረዳለን። ኢየሱስ ከመወለዱ ከ800 ዓመታት በፊት በነቢዩ ኢሳይያስ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ተጽፏል። ነገር ግን ኢሳይያስ ብቻ አልነበረም። በነቢዩ ሚክያስም አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ተብሎ ተጽፏል። ነቢያቱ ምንም አይነት ጥርጣሬን አልተውም። የትውልድ ሐረጉን፣ እናቱን፣ የውልደት ስፍራውንና ተልእኮውን በሙሉ ተንብየዋል። እንዲሁ ተራ ሕፃን አይሆንም። መሲሁ የእግዚአብሔር ልጅ የዘላለም የቃል ኪዳኑ ፍጻሜ ይሆናል። በቁርአንስ በዚያስ የኢየሱስ ውልደት በነቢያቶች ተነግሮ ነበር? ምላሹ አሁን ቢሆንም ነገር ግን መንገዱ ከዚህ የተለየ ነበር። በእስልምና ልክ እንደ ብሉይ ኪዳን እጅግ በርካታ የሆኑ ነቢያቶች ስለ ክርስቶስ መምጣት አልተነበዩም። ይልቁንም ቀጥተኛ ከሰማይ የወረደ ንግግር ነበር። በሱራ 3 መላእክት ኦ መርያም አላህ ለአንቺ መልካሙን ቃል አምጥቶልሻል፣ ስሙ መሲህ ኢሳ የመርያም ልጅ ይባላል፣ እናም በዚህና በሚመጣው ምድር ሁሉ የከበረ ይሆናል። እዚህ ጋር ኢየሱስ የተገለጸው እንደ መሲሁ እንጂ እንደ አምላክ አልነበረም። በቁርአን መሲህ የሚለው ማዕረግ የተቀባ ወይም የተመረጠ እንጂ እንደ ክርስትና መለኮት የሚለውን ትርጓሜ አይዝም። በእስልምና የትንቢቶች እውነተኛው ፍጻሜ መሐመድ በመሆኑ ኢየሱስ እንደ ቀደሙት ትንቢቶች ፍጻሜ አይታይም። ነገር ግን በመጽሐፍ ቅዱስ ሁሉም ትንቢታዊ መልእክቶች የሚያመሩት ወደ ኢየሱስ ክርስቶስ ነው። በቁርአን ትንቢቶች ሁሉ የሚያመሩት ወደ አላህ ፍጹም አንድነት ሲሆን ኢየሱስም ከእነርሱ አንዱ እንጂ የመጨረሻው መዳረሻ አይደለም ተብሎ ይታመናል። ነገር ግን ሁለቱም እምነቶች የሚጋሩት አንድ ቁልፍ የሆነ ነጥብ አለ፣ የውልደቱ አዋጅ። በሉቃስ ወንጌል ምዕራፍ 1 ላይ መልአኩ ገብርኤል አንዲት በናዝሬት ወደምትገኝ ማርያም የተባለች ድንግል በመሄድ በመንፈስ ቅዱስ አማካኝነት እንደምትጸንስ ወንድ ልጅንም እንደምትወልድ እናም ኢየሱስ እንደምትለው ይነግራታል። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። በክርስትና ይህ ቅጽበት ተራ የአዲስ ሕይወት አዋጅ ሳይሆን የዘላለም ዕቅድ መገለጥ ነው። እግዚአብሔር ራሱ ሰው ሆነ። ይህም ልጅ አዳኝ የእግዚአብሔር ልጅ ይባላል። በሱራ 19 መርያም ከቤተሰቧ እንደምትለይና ወደ ምስራቅ ሄዳ እንደምትኖር እናነባለን። ራሷንም ከቤተሰቦቿ በከለከለች ጊዜ አንድ መልአክ ከፊት ለፊቷ ይቆማል። እርሷም አምላክን የሚፈራ ከሆነ ከእርሱ መሸሸጊያን እንደምትፈልግ ትነግረዋለች። እናም መልአኩም ከፈጣሪ ዘንድ ወንድ ልጅን ይሰጣት ዘንድ የተላከ መልእክተኛ መሆኑን ይነግራታል። መልእክተኛው ገብርኤል ሲሆን ይህችም ሴት ድንግል ማርያም ናት። ነገር ግን የእነርሱ ትርጓሜያቸው ይለያያል። በመጽሐፍ ቅዱስ ሕፃኑ የልዑል ልጅ ተብሎ ሲጠራ፣ በቁርአን ግን የፈጣሪ አገልጋይ እንጂ ራሱ መለኮት እንዳልሆነ ይናገራል። ለሙስሊሞች ኢሳ ብለው የሚጠሩት ሰው መወለድ እጅግ አስደናቂ ነገር ቢሆንም ነገር ግን የእግዚአብሔር ልጅ ነው ብለው አይቀበሉትም። ለእነርሱ እርሱ ከሰዎች መካከል የተመረጠ ነቢይ ነው። በተቃራኒው በክርስትና ይህ አዋጅ የሚያበስረው ውልደቱን ብቻ ሳይሆን የእግዚአብሔርን ሥጋ ለብሶ ወደ ምድር መምጣትን ነው። ነገር ግን የኢየሱስ ውልደት በመጽሐፍ ቅዱስና በቁርአን በምን አይነት መንገድ ነው የተተረከው? በመጽሐፍ ቅዱስ ኢየሱስ የተወለደው በቤተልሔም ሌሊት ነው። በጉዞ የደከመችው ማርያም ልጇን የወለደችው በከብቶች በረት ውስጥ ሆና ሲሆን በዚያም ሕፃኑ በከብቶች በእናቱ ማርያምና በዮሴፍ መካከል ነበር። ነገር ግን ሰማይ ዝም አላለም። መላእክት በተራሮች ላይ ዘመሩ። የመጀመሪያዎቹም ምስክሮች እረኞች ሆኑ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። በክርስትና ይህ ውልደት ተራ ክስተት አይደለም። የሚወክለው የእግዚአብሔርን መምጣትና
የቃልን ሥጋ መልበስ ነው። ዘላለማዊነት ወደ ሰው ልጅ ደካማነት መግባት። አሁን ወደ ቁርአን እንመለስ። በዚህ የኢየሱስ ውልደት ከመጽሐፍ ቅዱስ እጅግ በተለየ ጎን ይቀርባል። ኢየሱስ በቤተልሔም ሆነ በበረት ውስጥ አልተወለደም። ይልቁንም የተወለደው ማንም በሌለበት በዘንባባ ዛፍ ስር ነው። ማርያም ብቻዋን ነበረች። ዮሴፍም ሆነ እረኞቹ አልነበሩም። ከጸነሰችው በኋላ ከእርሱ ጋር ወደ ራቀ ስፍራ ተጓዘች። እናም የምጧ ሕመም ወደ አንድ ዘንባባ ዛፍ አመጣት እና እንዲህ አለች፣ ይህንን ሳላይ ብሞት ከናካቴውን ብረሳ ተመኘው። በቁርአን ማርያም ፈጽሞ ብቻዋን ነበረች። እናም በስቃይ ውስጥ ሳለች ፈጣሪ ጣልቃ ገባና አንድ ድምፅ እንዲህ አላት፣ አትዘኚ፣ ጌታሽ በእግሮችሽ ላይ የሚፈስ ጅረት አስቀምጧል። ከበላይሽ ያለውን የዘንባባ ዛፍ ነቅንቂው፣ በላይሽም ትኩስ የበሰሉ ቴምሮች ይወድቃሉ። ብይ፣ ጠጪ፣ ደስ ይበልሽ። እዚህ ምንም አይነት ምስክሮች፣ ሰማይ የሞላ ብርሃን ሆነ የሚዘምሩ መላእክት የሉም። ይህ ክስተትም ክብር የሚሰጠውም ሆነ እልፍ አላፋት ሰዎች የሚያከብሩት አይደለም። ይህ ፈጣሪ አገልጋዩን በንጹህ ውሃና ከዘንባባ ዛፍ በወደቀ የቴምር ፍሬዎች ኃይሏን ያደሰበትና ያጽናናበት ተአምር ነው። ቁርአን ኢየሱስ የተወለደበትን ግልጽ ጊዜ አያስቀምጥም። እንዴት እንደተወለደ፣ ምን አይነት ሕፃን እንደነበርም ሆነ ይህች ምድር እንዴት እንደተቀበለችው ምንም አይነት ነገር አይጠቅስም። ቀጣዩ የምናውቀው ነገር ማርያም ልጇን እንደያዘች ወደ ዘመዶቿ መመለሷን ነው። ከዚያም አንድ በመጽሐፍ ቅዱስ ያልተጠቀሰ አስደናቂ ነገር ይፈጠራል። የመንደሯ ሰዎች ከልጇ ጋር ሲያዩዋት ይፈርዱባታል፣ ይወቅሷታል። ማርያም ዝም ብትልም ብቻዋን ግን አልነበረችም። ኢየሱስ ራሱ ሕፃን ሆኖ ሳለ ከመታቀፊያው ላይ ሆኖ እኔ የአላህ ባሪያ ነኝ፣ ቃሉን ሰጥቶኝ ነብዩ አድርጎኛል በማለት አዲስ የተወለደው ሕፃን እናቱን በመደገፍ ስለ ተልእኮ በስልጣን ይናገራል። በዚህ ክስተት ላይ የተላለፈው ግልጽ የሆነ ተልእኮ እንጂ መለኮታዊነት አልነበረም። ኢየሱስ ነቢይ፣ የፈጣሪ አገልጋይና መልእክተኛ ነው። መጽሐፍ ቅዱስም ሆነ ቁርአን አንድ የሚጋሩት ቁልፍ ነጥብ አላቸው። ምንም እንኳን ውልደቱ ላይ ጉልህ የሆነ ልዩነት ቢኖረውም ኢየሱስ ያለምንም የሰው ጣልቃ ገብነት ከድንግል ማርያም ተወልዷል። በመጽሐፍ ቅዱስ በነቢዩ ሚክያስ ውልደቱ የሚሆነው በቤተልሔም እንደሚሆን ተናግሯል። ኢየሱስ የሚወለደው እንደ እግዚአብሔር ልጅ ሲሆን የእርሱ መምጣትም በጥንት ነቢያት የተነገረው ቃል መፈጸም ነው። ነገር ግን ቁርአን ትክክለኛ የውልደት ስፍራውን ባያስቀምጥም ውልደቱ ከዘንባባ ዛፍ በታች እንደነበር ይናገራል። እዚህ ጋር ኢየሱስ የተወለደው እንደ ሐላ ነቢይ ነው። እናም ገና ጨቅላ ሕፃን ሆኖ ሳለ ከመታቀፊያው ልክ እንደ ነቢይ በስልጣን ይናገራል። እና መሰረታዊ የክርስትናና የእስልምናው ኢየሱስ ልዩነት እዚህ ጋር ይጀምራል። ሁለተኛ፣ የኢየሱስ ማንነት በመጽሐፍ ቅዱስ በዮሐንስ ወንጌል ጅማሬው ላይ ያለ ያለምንም ማንገራገር ይህንን ይናገራል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይለናል። የመጽሐፍ ቅዱስ ማዕከላዊ ነጥብ ክርስቶስ ነው። የዚያ ሁሉ ታሪክ የልብ ምት ኢየሱስ ነው። ከዘፍጥረት እስከ ራእይ ሁሉም ምዕራፎች የሚሽከረከሩት በኢየሱስ ዙሪያ ነው። በኢሳይያስ የተነገረው፣ በገብርኤል የተበሰረው፣ የምወደው ልጄ የተባለው፣ በመስቀል ላይ የተሰቀለው፣ በሦስተኛውም ቀን የተነሳው፣ ይመጣ ዘንድ ቃል የገባው ንጉሥ ማንም ሳይሆን ኢየሱስ ነው። ኢየሱስ ተራ መምህርም ሆነ ነቢይ ሳይሆን የእግዚአብሔር ልጅ፣ የሥላሴ ሁለተኛ አካል፣ አዳኝ፣ መሲህና የዚህን ዓለም ኃጢአት የተሸከመ በግ፣ የዘላለም ሕይወት ነበር። በክርስትና ኢየሱስ የዘላለም ሕይወት ነው። በክርስትና ኢየሱስ አልፋና ኦሜጋ፣ መጀመሪያና መጨረሻ ነው። የእርሱ ተልእኮ ለማስተማር ብቻ ሳይሆን ለማዳንም ጭምር ነበር። የመጣው ተሐድሶን ለማድረግ ሳይሆን በሞቱና በትንሣኤው የሰውን ልጅ ከአብ ጋር ለማስታረቅ ነው። ነገር ግን በቁርአን ምላሹ የተለየ ነው። ኢሳ ተብሎ የሚጠራው ኢየሱስ አዳኝ አይደለም። እርሱ የእግዚአብሔር ልጅም ሆነ የሥላሴ አካል አይደለም። በእስልምና ለፈጣሪ አጋር ወይንም ሌላ አካል ማቅረብ እንደ ኃጢአት ይቆጠራል። እናም ይህ ከኃጢአተኞች ሁሉ እጅግ ትልቁ ኃጢአት ነው ተብሎ ስለሚታመን ኢሳ ከመርያም በተአምራዊ መንገድ የተወለደ ነቢይ ብቻ እንደሆነ ያስባሉ። ምንም እንኳን ፈጣሪ ያለምንም የሰው ጣልቃ ገብነት ቢፈጥረውም ልጁ ወይንም የእርሱ አካል እንደሆነ አልተናገረውም። አላህ ልጅ ሊኖረው አይችልም። በቁርአን ኢየሱስ መልእክተኛ ከታላላቅ ነቢያቶች ውስጥ አንዱ በተአምራዊ መንገድ የተወለደ ኃጢአት የማያውቀው ተአምራትን የማድረግና የጥበብ ኃይልን የተሰጠው ነገር ግን ተራ የሰው ልጅ ነበር። በቁርአን እንደምናነበው ኢየሱስ በአገልጋይነቱ ለሰው ልጅ ሁሉ ተምሳሌት የሚሆንና መሲሁ ቢሆንም ነገር ግን አምላክ አልነበረም። እርሱ ወደ እስራኤል ልጆች የተላከው ቶራህን ለመፈጸምና የእውነተኛውን ነቢይ የመሐመድን መምጣት ለማብሰር ነው። በመጽሐፍ ቅዱስ ኢየሱስ ኃጢአትን ይቅር ብሏል፣ በውሃ ላይ ተራምዷል፣ አምልኮን ተቀብሏል። እናም እኔን ያየ አብን አየ በማለት ተናግሯል። በቁርአንም ኢየሱስ ከመታቀፊያ ላይ ሆኖ ተናግሯል። የታመሙትን ፈውሷል፣ የሞተውን አስነስቷል። ነገር ግን ይህንን ሁሉ ያደረገው በአላህ ትእዛዝ እንጂ
በራሱ ኃይል አልነበረም። በኢየሱስ ሕይወትና ተአምራት ዙሪያ በእስልምናና በክርስትና መካከል ያለውን ልዩነት በጥልቀት እንመልከት። አሁን ወደ ዋነኛው የኢየሱስ ታሪክ ክፍል እንለፍ። ሶስተኛ፣ ተአምራቱና አገልግሎቱ። ምንም እንኳን እስልምናና ክርስትና በዚህ ነጥብ ላይ ቢገናኙም ነገር ግን ጥልቅ የሆነ ልዩነት አላቸው። መጽሐፍ ቅዱስም ሆነ ቁርአን ሁለቱም ኢየሱስ ተአምራትን እንደፈጸመ ይናገራሉ። የታመሙትን ፈውሷል፣ የሞቱትን አስነስቷል፣ እናም ከተፈጥሮ ተቃራኒ የሆኑ ድርጊቶችን አከናውኗል። ምንም እንኳን እነዚህ ድርጊቶች ቢመሳሰሉም ምንጫቸው፣ ምንነታቸውና ከእያንዳንዱ ተአምራት ጀርባ ያሉ ዓላማዎች አንዱ ከአንዱ ጥልቅ የሆነ ልዩነት አላቸው። በመጽሐፍ ቅዱስ ወንጌላት ዓለምን ስላነቃነቀው የኢየሱስ አገልግሎት ይናገራሉ። በዚች ምድር ላይ ለዘላለም የማይጠፋ አሻራ ለማሳለፍ 3 ዓመታት ብቻ በቂ ነበሩ። ይህንን ያደረገው ልብን በሚለውጡት ቃላቶቹ ብቻ ሳይሆን የተፈጥሮን ሕግ በሻሩት ተአምራቶቹም አማካኝነት ነበር። ኢየሱስ የመጣው ለመናገር ብቻ ሳይሆን በዚች ምድር ላይ ተአምራትን በስልጣን ለማድረግም ጭምር ነበር። ምንም እንኳን እውርን አብርቷል፣ ሽባን ተርትሯል፣ እንጀራንና አሳን አብዝቷል፣ ማዕበሉን በቃሉ ብቻ አረጋግቷል፣ በውሃ ላይ ተራምዷል፣ እናም ሙታንን አስነስቷል። እጅግ ኃያል ከነበሩት ክስተቶች አንዱም አልዓዛር ከሞት የተነሳበት ጊዜ ነበር። በመጽሐፍ ተጽፎ እንደተመለከትነው ኢየሱስ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጠራው። እናም የሞተው አልዓዛር የጌታውን ድምፅ ትእዛዝ ሰምቶ ብቅ አለ። ማን ነው ሬሳን ውጣ ብሎ አዞ እንዲራመድ የሚያደርገው? ለክርስቲያኖች እነዚህ ተአምራት የኃይሉ መገለጫ ብቻ ሳይሆኑ ኢየሱስ በሥጋ የተገለጠው አምላክ እንደሆነ ማሳያ ናቸው። ኢየሱስ ኃይልን መዋስ አላስፈለገውም። ቃልን ባወጣ ቁጥር ፍጥረት ይታዘዝለታል። በመጽሐፍ ቅዱስ ኢየሱስ ኃጢአትን ይቅር ይላል፣ በራሱ ሥልጣን ሞትን ድል ነስቷል፣ እናም የእግዚአብሔርን መንግሥት አውጇል። የእርሱ አገልግሎት የመንፈሳዊ አብዮትን አስነስቷል። በዚህም ምክንያት በጥልቀት ተወዷል፣ በተቃራኒውም ተጠልቷል። እናም አሁን በቁርአን በኩል ያለውን እንስማ። በእስልምና ኢየሱስ ተአምራትን ያደረገ ሲሆን አንዳንዶቹ በመጽሐፍ ቅዱስ ውስጥ ካሉት ጋር ይመሳሰላሉ። ነገር ግን ዋነኛው የሚለያይበት ቁልፍ ነጥብ እያንዳንዱ ተአምራት በአላህ ትእዛዝና ፈቃድ መፈጸሙ ነው። ይህ አረፍተ ነገር በተደጋጋሚ የተጻፈ ሲሆን ዓላማውም ኢሳ በራሱ ምንም አይነት ኃይል እንደሌለውና እርሱ የፈጣሪ ታዛዥ ነብዩ ብቻ እንደሆነ ለማሳወቅ ነው። በሱራ 3 እንዲህ የሚል ቃል እናነባለን። ከጌታ ዘንድ ምልክትን ይዤ ልመጥቻለሁ። አሁን በጭቃ ወፍ ምሳሌ አድርጌ እቀርጻለሁ፣ እተነፍስበታለሁ፣ ከዚያም እንደ አላህ ትእዛዝ ወፍ ትሆናለች። በቁርአን ኢየሱስ ተአምራትን የሚያደርገው በአላህ ፍቃድ ብቻ ነበር። በዚህ መጽሐፍ ላይ ኢየሱስ ሙታንን እንደማስነሳት፣ እውርን እንደማብራትና ለምጻሞችን እንደማንጻት አይነት ተአምራትን የሰራ ሲሆን ከመታቀፊያ ውስጥ ሆኖ መናገር እና በወፍ ቅርጽ መቅረጽ መጽሐፍ ቅዱስ ላይ ያልተጠቀሰ ተአምራቱ ነው። ኢየሱስ በግልጽ ከሌሎች ነቢያት የተለየ እንደሆነ የሚያሳዩ ተአምራቶችን አድርጓል። ነገር ግን በራሱ ሳይሆን አላህ ይህንን እንዲፈጽም ስለፈቀደለት ነበር። በመታቀፊያ ውስጥ ሆኖ እንኳን ኢየሱስ እኔ የአላህ ባሪያ ነኝ፣ እርሱ ቃሉን ሰጥቶኝ ነብዩ አድርጎኛል በማለት የተናገረውን እናያለን። ይህ ድርጊቱ ከሌሎች ነቢያት እንደሚለይና ልዩ የሆነ ተፈጥሮ እንዳለው ቢናገርም ነገር ግን መለኮት ለመሆኑ ማስረጃ አይሆንም። በተጨማሪም ቁርአን ኢየሱስን ከአላህ ጋር ማወዳደርና የመለኮትን ማዕረግ መስጠት እጅግ ታላቅ የሆነ ኃጢአት እንደሆነ ይናገራል። ስለዚህ በቁርአን ውስጥ ያለው የኢየሱስ አገልግሎት ቶራህን ስለመፈጸምና የመሐመድን መምጣት ስለማወጅ ብቻ ነበርና ኢየሱስ በእስልምና ሃይማኖት ውስጥ የአላህ ታማኝ ነብይና ባሪያ ተደርጎ ይወሰዳል። ነገር ግን በመጽሐፍ ቅዱስ የኢየሱስ አገልግሎት ቀጥታ ወደ መስቀሉ የሚያመራውን መንገድ የሚገልጥ እግዚአብሔርን መንግሥት የሚያውጅና የሰው ልጅን ለቤዛነት መስዋዕቱ የሚያዘጋጅ ነበር። ኢየሱስ ወደዚች ምድር በመምጣት ለሰው ልጅ ኃጢአት ሊሞት እንደሚገባው ያውቅ ነበር። ነገር ግን በእስልምና ኢየሱስ በመስቀል ሞት አልሞተም። ስለዚህም በዚህ ያለው አገልግሎቱ በመስዋዕቱ በኩል የሰው ልጅ ማዳን የሚለውን አያጠቃልልም ማለት ነው። ስለዚህ በቁርአን ኢየሱስ ክርስቶስ የሞተው እንዴት ነው? አራተኛ፣ የኢየሱስ አሟሟት። ኢየሱስን በተመለከተ በእስልምናና በክርስትና መካከል ያለው ትልቁ ልዩነት የሚያርፈው ሞቱ ላይ ነው። በክርስትና የኢየሱስ ሞት ዓለም ሳትፈጠር በፊት በእግዚአብሔር አምላክ የታሰበ ቤዛነት እንደሆነ ይታመናል። በዚህም ወንጌላት ኢየሱስ እንዴት እንደተያዘ፣ ያለ ፍትህ እንደተዳኘ፣ በስቃይ እንደተገረፈና በጴንጤናዊ በጲላጦስ ትእዛዝ የመስቀል ሞትን እንደተቀበለ ተናግረዋል። ይህ ሞት ለኢየሱስ አዲስ ነገር አይደለም። ከዚያ በፊት ለደቀ መዛሙርቶቹ የሰው ልጅ ስቃይ እንደሚቀበል፣ እንደሚገድሉትና በሦስተኛውም ቀን እንደሚነሳ በተደጋጋሚ ነግሯቸዋል።
ኢየሱስ አገልግሎቱ ስቃይና ሞት እንደሚኖርበት መጀመሪያውን ያውቃል። ይህ የመጽሐፍ ቅዱስ እውነት የሚጀምረው የአስቆሮቱ ይሁዳ ወደ ገዢዎቹ በመሄድ ኢየሱስን በ30 ዲናር ሊሸጥላቸው ሲስማማ ነበር። ከዚያም ኢየሱስ ራሱን የእግዚአብሔር ልጅ ነኝ ብሎ በመጥራቱ ሳቢያ ተከሶ ለፍርድ ይቀርባል። በኋላም በጲላጦስ ፊት በቀረበና ሰዎች ሁሉ በፈረዱበት ጊዜ ምንም እንኳን ጥፋት ባይገኝበትም በስቅላት እንዲቀጣ ይወሰንበታል። ኢየሱስም እጅግ ጭካኔ በተሞላበት መንገድ ተገረፈ። የእሾህ አክሊልን አደረገ። በሁለት ወንበዴዎች መካከል ተሰቀለ። በሉቃስ ወንጌል እንደተጻፈውም ከነዚህ ወንበዴዎች ውስጥ አንዱ ኢየሱስ አንድም ኃጢአት እንደሌለበት አውቆ በመንግስቱ ሲመጣ እንዲያስታውሰው ይጠይቀዋል። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ በማለት ይመልስለታል። በመስቀል ላይ ሳለ ኢየሱስ የስቃዩን ጥልቀትና የአገልግሎቱን መፈጸም የሚናገሩ ቃላቶችን ተናግሯል። እናም በመጨረሻም ተፈጸመ በማለት የማዳን ሥራው እንደተፈጸመና እንዳጠናቀቀ ያሳየናል። በክርስትና የኢየሱስ ሞት በሰው ልጅ ፋንታ እንደሞተና የሰው ልጅን ኃጢአት በሙሉ ተሸክሞ ዋጋ እንደከፈለ ይታያል። በመስቀል ላይ የእግዚአብሔር ልጅ ለሰው ልጆች ሁሉ መዳን ይሆን ዘንድ የኃጢአተኞችን ዋጋ ከፍሏል። ነገር ግን በእስልምና ኢየሱስ አልተሰቀለምም አልተገደለምም። ይልቁንም እስልምና ኢየሱስ ተሰቅሏል ብሎ የሚያስብ ሁሉ እንደተሳሳተ ያስተምራል። ስቅላቱ የሰው ልጆች ግራ መጋባት ወይንም ስህተት እንደሆነና ፈጣሪ ሊያድነው ጣልቃ እንደገባ ይታመናል። በቀጣይም ኢየሱስ ሞትን ሳያይ ቀጥታ ወደ ሰማይ እንዳረገ በቁርአን ተጽፎ እንመለከታለን። ቁርአን በኢየሱስ ቦታ ማን እንደተሰቀለ ግልጽ አድርጎ ባለማስቀመጡ ምክንያት ብዙዎች የየራሳቸውን መላምት ወደ መስጠት ሄደዋል። አንዳንዶች ኢየሱስን የካደው ይሁዳ በፈጣሪ ተአምር ኢየሱስን በመስቀሉ ላይ ይተካና ቅጣቱን ይቀበል ዘንድ በእርሱ ቦታ እንዳደረገው ይናገራሉ። ይህ የሥነ መለኮታዊ አስተሳሰብ የመጣው እስልምና በነቢያቶች ላይ ካለው አስተምሮ የተነሳ ነው። በእስልምና ሁሉም ነቢያቶች በፈጣሪ የተከበሩ የተጠበቁና የተመሩ ናቸው። ስለዚህም እንዲህ ያለውን ውርደት ሊቀበሉም ሆነ በጠላቶቻቸው እጅ ተላልፈው ሊሰጡ አይችሉም። በዚህም የተነሳ እንደ ኢሳ ያለ ክቡርና ንጹሕ የሆነ ነቢይ እንዲህ ያለውን የመስቀል ሞትና ውርደት ሊቀበል ይችላል ብሎ ማሰብ ተቀባይነት የለውም። ስለዚህም ጠላቶቹ ይዘውት ከማስወገዳቸው በፊት ፈጣሪ ጣልቃ በመግባት ወደ ሰማይ እንዲያርግ አድርጎታል ማለት ነው። በተጨማሪም በእስልምና የኃጢአት ትምህርትም ሆነ የኃጢአት ስርየት አስፈላጊነት ተቀባይነት የላቸውም። ስለዚህም ኢየሱስ ለሰው ልጆች ኃጢአት ሊሞትበት የሚችልበት ምክንያት የለም ማለት ነው። በእስልምና መዳን የሚገኘው አላህን በማመን ጥሩ በመስራትና ከልብ ንስሐ በመግባት እንጂ በመስዋዕትነት አይደለም። በዚህም ምክንያት ኢየሱስ በፈጣሪ አማካኝነት ወደ ሰማይ አድርጓል። ስቅላት የሚሉትም ነገር ጥርጣሬ ወይንም አለመግባባት እንጂ እውነት አይደለም። ስለዚህም ሙስሊሞች ኢየሱስ እንዳልተሰቀለና እንዳልሞተ የሚናገሩ ከሆነ ከሞት ስለመነሳቱስ ያምናሉ? አምስተኛ ትንሣኤው። የኢየሱስ ትንሣኤ የክርስትና እጅግ የተከበረና ማዕከላዊ ነጥብ ነው። በመጽሐፍ ቅዱስ መሠረት ኢየሱስ ሞቶ አልቀረም። በተሰቀለ በሦስተኛው ቀን ላይ ሞትን፣ ኃጢአትንና መቃብርን ድል ነስቶ ተነስቷል። ይህ ክስተት መለኮትነቱን የሚያሳይ ብቻ ሳይሆን ለክርስትና ተስፋ መሠረት የሚጥል ነው። ክርስቶስ በእውነትም ከሞት ከተነሳ ዘላለማዊ ሕይወት አለ። ሞትም የነገሮች ማክተሚያ ነጥብ መሆኑ ይቀራል ማለት ነው። ትንሣኤው በአራቱም ወንጌላት ላይ ተጽፏል። ከሳምንቱም በፊተኛው ቀን መግደላዊት ማርያም እናም አንዲት ሌላ ሴት ወደ መቃብሩ ሲሄዱ መቃብሩ ተፈንቅሎ አዩት። ኢየሱስም በዚያ አልነበረም። እናም በዚያ ሳሉ መላእክት እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። ሴቶቹም ለሌሎቹ ደቀ መዛሙርት ለመናገር ሮጡ። በመጀመሪያም ለማርያም ተገለጠ፣ ከዚያም ለደቀ መዛሙርቱ፣ ቀጥሎ ለ500 ሰዎች። ትንሣኤው ተራ ምሳሌ ወይንም መንፈሳዊ ክስተት ሳይሆን የሚታይና በእርግጥም የሆነ እውነት ነው። ኢየሱስ የተወጋው ጎኑን አሳይቷቸዋል። ከደቀ መዛሙርቱ ጋር ማዕድ ቆርሷል። እናም ጥርጣሬውን ለማስጣል ሲል ቶማስ ጎኑን እንዲነካ አድርጎታል። እጅህንም አምጣና በጎኔ አግባው፣ ያመነ እንጂ ያላመነ አትሁን። ለክርስትና ይህ ሞትን ድል መንሳት ኢየሱስ በእውነትም እንደተናገረው የእግዚአብሔር ልጅ መሆኑን የሚያረጋግጥ ነው። ትንሣኤው እግዚአብሔር የኢየሱስን አገልግሎት አስተምሮና መስዋዕትነት ያረጋገጠ መንገድ ነው። ያለ ትንሣኤው መስቀሉ አሳዛኝና ልናስታውሰው የማንፈልገው ክስተት ሆኖ ይቀር የነበረ ቢሆንም ነገር ግን በትንሣኤው የዘላለም ሕይወት
ድልድይ ሊሆን ችሏል። ዳግም ከተነሳ በኋላ ኢየሱስ ደቀ መዛሙርቱን በማሰማራት ወንጌልን እንዲያሰራጩ በማዘጋጀትና ስለ መንፈስ ቅዱስ መምጣት ተስፋ በመስጠት 40 ቀናትን ቆይቷል። ከዚያም እንደተሸነፈ ሰማዕት ሳይሆን እንደከበረ ንጉሥ ወደ ሰማይ አድርጓል። ከዚያም ጊዜ አንስቶም ክርስቲያኖች ኢየሱስ እንደኖረ እንደነገሰ ለሕዝቡ እንደሚማልድና አንድ ቀን በክብር እንደሚመጣ ያምናሉ። በእስልምና በክርስትና የሚነገረው የክርስቶስ ትንሣኤ የለም። ቁርአን ኢየሱስ በመስቀል ላይ እንዳልሞተ በግልጽ ተናግሯል። ስለዚህም ሞት የለም ማለት ትንሣኤም የለም ማለት ነው። እስልምና ስለ እርገት ቢናገርም ነገር ግን ትንሣኤን አይቀበልም። ኢየሱስ እስካልሞተና እስካልተቀበረ ድረስም ከሞት የሚመለስበት ምንም አይነት ምክንያት የለም። ኢየሱስ ወደ ሰማይ ያረገው ከነ ሕይወቱ ሞትን ሳያይ ነውና ተመልሶ እስኪመጣም ድረስ ሕያው ሆኖ ይቆያል። ስለዚህም ሁለቱም ሃይማኖቶች የኢየሱስን ዳግም መምጣት ይናገራሉ ማለት ነው። ስለዚህም ሁለቱም ሃይማኖቶች የኢየሱስን ዳግም መምጣት ይናገራሉ ማለት ነው። ስድስተኛ የኢየሱስ ዳግም መምጣት። እስልምናም ሆነ ክርስትና በዚህ ነጥብ ላይ በጋራ ይስማማሉ። ኢየሱስ ተመልሶ ይመጣል። ነገር ግን እዚህ ጋር ተመሳሳይነታቸው አብቅቶ ልዩነታቸው ይጀምራል። ክርስትና የክርስቶስ ዳግም መምጣት እጅግ የከበረ ይሆናል። ተመልሶ የሚመጣው እንደ ምስኪን የናዝሬት አናጢ ወይንም በመስቀል ላይ እንደሚሰቃይ ሰው ሆኖ ሳይሆን እንደ ነገስታት ንጉስ፣ የጌቶች ጌታ፣ እንደ እሳት ነበልባል በሚያበሩ አይኖቹ የታመነና እውነተኛ ሆኖ በአምባ ፈረስ ላይ ተቀምጦ ይመጣል። ኢየሱስ ራሱ ተናግሮታል። ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ይህ ሁሉ የሚሆነው በጓዳ ሳይሆን በሁሉም ሰው ፊት ይሆናል። አይኖች ሁሉ ያዩታል፣ እግሮች ሁሉ ይንበረከኩለታል። ሐዋርያው ዮሐንስም በራእይ መጽሐፍ ላይ ስለዚህ ነገር ሲናገር እንዲህ ይላል፣ ሰማይም ተከፍቶ አየው፣ እነሆ በአምባ ላይ ፈረስ የተቀመጠም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በልብሱና በጭኑም የተጻፈበት የነገስታት ንጉሥና የጌቶች ጌታ የሚል ስም አለው። ይህ የተተፋበት የተዋረደውና የተሰቀለው ራሱ ኢየሱስ የሰማይ ሰራዊትን አስከትሎ በክብር ይመጣል። የሚመጣውም ሊፈርድ እንጂ ሊፈረድበት አይደለም። የሚመለሰውም ሊነግስ እንጂ ሊገፋ አይደለም። መምጣቱ የዘመን ፍጻሜን ያመለክታል። ሙታን ይነሳሉ፣ መጽሐፍ ይገለጣል። እናም እያንዳንዱ የሰው ልጅ ከእውነቱ ፊት ለፊት ይጋፈጣል። ኢየሱስ የሚመጣው ክፉን ሊያጠፋ ብቻ ሳይሆን ሞት፣ ለቅሶና ስቃይ የማይኖርበት ሕያው የሆነ ዘላለማዊ የጽድቅ የሰላምና የክብር መንግስትን ሊመሰርት ነው። አዲስ ሰማይና ምድር ይመጣሉ፣ እርሱም ለዘላለም ይነግሳል። ነገር ግን እስልምና ኢየሱስን ዳግም የሚጠብቀው እንደ እግዚአብሔር ልጅ እንደ አዳኝና እንደ ተሰቀለው አድርጎ ሳይሆን መቼም ሞትን እንዳላየው ነብይና በመጨረሻዎቹ ዘመናት ከሰማይ ዳግም እንደሚወርደው ነብይ አድርጎ ነው። በነብዩ መሐመድ ሐዲስ መሰረት ኢየሱስ ዳግም የሚመጣው መስቀሉን ለመስበር ሐሰተኛውን መሲህ ዳጃንን ለማጥፋትና መቼም ቢሆን መለኮት እንዳልነበር ለመናገር ነው። አሁን ኢየሱስ ዳግም ይመጣል፣ ነገር ግን ዋናው አካል ሆኖ ሳይሆን የአላህ ባሪያ በመሆን ነው። ምንም እንኳን ቁርአን በግልጽ ዳግም ስለመምጣቱ ባያስቀምጥም ነገር ግን ግልጽ የሆኑ ትንቢታዊ ማመልከቻዎችን ያስቀምጣል። ከሞቱ በፊት ያላመኑበት ብዙዎች ነበሩ፣ ነገር ግን በፍርድ ቀን ላይ በእርሱ ላይ ይመሰክርባቸዋል። ለዘመናት ያክል ብዙ የእስልምና ምሁራን ይህንን ቃል እንደ ኢየሱስ ዳግም መምጣት አድርገው ይተረጉሙታል። በነብዩ መሐመድ ሐዲስም ይህ ታሪክ ሙሉ ቅርጽ ይይዛል። እንዲህም ይላል፣ በመጨረሻም ዘመን የሰው ልጅ ወደ ትርምስ፣ ጦርነትና ግራ መጋባት ሲገባ ሚሊዮኖችን የሚያታልል ሐሰተኛው መሲህ ዳጃን ሲገለጥ ኢየሱስ ከሰማይ ይወርዳል። ነገር ግን እንደ አላህ ልጅ ወይንም እንደ አዳኝ ሳይሆን እንደ ሙስሊም ነብይ፣ እንደ አላህ ባሪያና እንደ ቁርአን ተከታይ ነው። ጨርቅ ለብሶ በደማስቆ አጠገብ በምትገኝ ነጭ መስጊድ ይወርዳል። አይኑን ባሰፈረበት ቅስፈትም እስትንፋሱ ብቻ ዳጃልን ያጠፈዋል። ኢሳ መስቀሉን በእስልምና የተከለከሉ ምልክቶችን ይሰብራል። የተከለከሉ ነገሮች ምልክት የሆነውን አሳማውን ይገድለዋል። እናም ከዚህ በኋላ አስፈላጊ አይደሉምና ሃይማኖታዊ ግብሮችን ይሽራል። በምድር ላይ የሚቀረው ብቸኛው እምነት እስልምና ይሆናል። እንደ ሙስሊም ይጸልያል፣ እንደ ሙስሊም ይኖራል። እንደ መለኮት ንጉሥ ሳይሆን ከአላህ ፍቃድ ፈጽሞ እንደተገዛ ሰው የሰው ልጅን ይመራል። ከዚያም ተልእኮ እንደተጠናቀቀ ኢሳ ልክ እንደ ሰው ልጅ ሁሉ በመጨረሻም ይሞታል፣ ይቀበራል። ይህ የምድራዊ ሕይወቱ ማብቂያ ይሆናል። በእስልምና የኢሳ ዳግም መምጣት ለመዳን ሳይሆን እርሱን ማምለካቸውንና የእግዚአብሔር ልጅ ብለው መጥራታቸውንና መለኮት ነው ብለው ማሰባቸውን ለማስተካከል ነው። የሚመጣው አዲስ ሃይማኖትን ለመመስረት ሳይሆን እስልምና ብቸኛ እውነት መሆኑን ለማረጋገጥ ነው።
ይሰብካል፣ እንደ ሙስሊም ይጸልያል፣ በጽድቅ ይፈርዳል፣ እናም እንደ ማንኛውም ሰው ይሞታል። እርሱም ልክ እንደማናችንም ሞቶ የፍርድ ቀንን ይጠባበቃል። እነዚህ ሁለት የተለያዩ ትንቢቶች ቢሆኑም ሁለቱም ስለ አንድ መምጣት ስለተለያየ ዓላማ ያወራሉ። በክርስትና ኢየሱስ ለመንገስ፣ የሞተውን ለማስነሳት፣ ክፉን ለማጥፋትና ዘላለማዊ መንግስትን ለመመስረት ይመጣል። በእስልምና ደግሞ ኢየሱስ ራሱን አሳልፎ ለመስጠት፣ መለኮት አለመሆኑን ለማወጅ፣ ቁርአንን ለማረጋገጥ እና እንደ ሰው ልጅ ሁሉ ሞትን ለማየት ተመልሶ ይመጣል። ነገር ግን ኢየሱስን በተመለከተ አንድ ብዙዎች የማያውቁት በመጽሐፍ ቅዱስና በቁርአን መካከል የምናገኘው ነጥብ አለ። ሰባተኛ፣ መንፈስ ቅዱስ። በመጽሐፍ ቅዱስ ኢየሱስ የዚህን ምድር ተልእኮን ካጠናቀቀ በኋላ ደቀ መዛሙርቱን ብቻቸውን እንደማይተዋቸውና ከእርሱ በኋላ የሚመጣ አካል እንዳለ ቃል ገብቶላቸው ነበር። ኢየሱስ በዮሐንስ ወንጌል እንዲህ ተናግሯል። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እዚህ ጋር ከእርሱ በኋላ ሌላ አካል ሊያስተምራቸው፣ ለአማኞች መልእክቱን ሊያስታውሳቸውና ወደ እውነት ሊመራቸው እንደሚመጣ ይናገራል። ጥያቄው ግን ይህ አጽናኝ ማን ነው የሚለው ነው። ለክርስትና ይህ ቃል የተገባላቸው አጽናኝ የሥላሴ ሦስተኛ አካል ከእርገቱ በኋላ በመንፈስ የተገለጠው ራሱ እግዚአብሔር የሆነው መንፈስ ቅዱስ ነው። ይህም ቃል ኪዳን የተፈጸመው በሐዋርያ ምዕራፍ 2 በበዓለ ሃምሳ ቀን መንፈስ ቅዱስ በሐዋርያቱ ላይ በመውረድ በልሳንና ወንጌልን በድፍረት በመናገር ኃይል ሲሞላባቸው ነው። በክርስትና እምነት መሠረት መንፈስ ቅዱስ በኢየሱስ የተገባውን ቃል ለመፈጸም የተላከ የእግዚአብሔር መንፈስ ነው። ክርስቶስን ይከተሉ ዘንድ እየመራቸው እያጽናናቸውና እያበረታቸውም በአማኞች ልብ ውስጥ ያድራል። እርሱ በሕዝቦቹ መካከል እግዚአብሔር መገኘት ምሳሌ ነው። ይሁን እንጂ በእስልምና በወንጌላት አጽናኝ ተብሎ የተጠራው አካል ሲተረጎም ሌላ ፍቺን ይሰጣል። በዮሐንስ ወንጌል ላይ የተጻፈው ጰራቅሊጦስ የተሰኘው የግሪክ ቃል ትርጓሜው አጽናኝ ወይንም ጠበቃ የሚለው ነው። አንዳንድ የእስልምና ምሁራን የመጀመሪያው ጽሑፍ እንደተቀየረና በስህተት እንደተተረጎመ ይናገራሉ። በእነርሱ ሐሳብ ኢየሱስ ያለው ጰራቅሊጦስ የሚለው ቃል ትርጓሜው የከበረ ወይም የተወደደ ሲሆን የሚያመለክተው ነቢዩ መሐመድን ነው ሲሉ ይተረጉሙታል። እንደ ሙስሊሞች አስተሳሰብ ኢየሱስ ቃል የገባው የመንፈስ ቅዱስን መምጣት ሳይሆን የነቢዩ መሐመድ መምጣት ነው ይላሉ። የዚህ ሐሳብ ዋነኛው መሠረት የሚገኘው በቁርአን ሱራ 62 ኢሳ ላይ ሲሆን እናንተ የእስራኤል ልጆች በእርግጥም እኔ ከፈጣሪ የተላኩ መልእክተኛችሁ ነኝ። እናም ከእኔ በኋላ የሚመጣውን አህመድ የተባለውን መልእክተኛ መምጣት አበስርላችኋለሁ። አህመድ የሚለው ቃል የነቢዩ መሐመድ ሌላኛው ስያሜ ሲሆን ትርጓሜውም እጅግ የከበረ የሚል ነው። ስለዚህም የእስልምና እምነት ተከታዮች ኢየሱስ እየተነበየ የነበረው የነቢያት ሁሉ መደምደሚያና የመጨረሻው የአላህ መልእክተኛ የሆነውን የመሐመድን መምጣት እንደነበር ያምናሉ። በእስልምና መሠረት ቃል የተገባላቸው አጽናኝና ረዳት መሐመድ እንጂ መንፈስ ቅዱስ አይደለም። በእስልምና አረዳድ መንፈስ ቅዱስ የመለኮት አካል ሳይሆን ብዙውን ጊዜ ኢየሱስን ጨምሮ መላእክትን የረዳው መልአኩ ገብርኤል ነው። ከዚያም በኋላ የመጨረሻው መገለጥ የሆነውን ቁርአንን በመያዝ በክርስትና ውስጥ የነበሩትን ስህተቶች ለማስተካከል መሐመድ መጥቷል። መሐመድ በተለምዶ የነቢያቶች መደምደሚያ ተብሎ የሚጠራ ሲሆን ይህም ማለት እንደ ቶራና ወንጌላት ያሉ የቀደሙትን መገለጦች ያረጋገጠና የተበላሸውን ያቃና የአላህ የመጨረሻ መልእክተኛ ማለት ነው። ምንም እንኳን ክርስቲያኖችም ሆነው ሙስሊሞች ከእርሱ በኋላ ስለሚመጣ አካል ማውራቱ ላይ ቢስማሙም፣ ነገር ግን ክርስቲያኖች ስለ መንፈስ ቅዱስ መምጣት እየተናገረ ነው ሲሉ፣ ሙስሊሞች ግን የአላህ መልእክት ስላጠናቀቀው የነቢያትን ዑደት ስለዘጋው እና የሰው ልጅን ስለመራው ስለ ነቢዩ መሐመድ ነው ብለው ያምናሉ። አሁን እነዚህን 7 ልዩነት ከተመለከትን ዘንድ አንድ ጥያቄ ራሳችንን እንጠይቅ። እንዴት አንድ ስም 2 የተለያዩ ታሪኮችን ሊይዝ ይችላል? ሐሳባችሁን በኮሜንት መስጫ ላይ አሳውቁ። ከተመለከታችሁት የልዩነት ነጥቦች ውስጥ የትኛው ሁሉንም ነገር የመቀየር አቅም ያለው ይመስላችኋል? እንዴት 2 ሃይማኖቶች በዚህ ልክ አንድ አይነት ሆነው ይህን ያክል ስር የሰደደ ልዩነት ሊኖራቸው ይችላል? ይህ ቪዲዮ አይናችሁን በተወሰነ መንገድ እንደከፈተላችሁ ከተረዳችሁ ይህ ታሪክ ሳይሆን መገለጥ ነውና ለሌሎች ማጋራታችሁን አትርሱ። ይህንን አገልግሎት መደገፍ ከፈለጋችሁ ደግሞ ከታች በዲስክሪፕሽን ቦክስ ላይ በሚገኝ አድራሻችን መደገፍ ትችላላችሁ። ስለሰማችሁን እናመሰግናለን። ተባረኩ።